የእግዚአብሔር ጸጋና ሰላም ይብዛላችሁ። ስለ መጽሐፍ ቅዱስ ታላቅነት ጥቂት ልበላችሁ። ታላቁ መጽሐፍ ቅዱስ የዓለማችን በክህደት በከባድ በብርቱ ተቃውሞ አምላክን በመቃወም አምላክ ላይ ጽኑ ጥላቻቸውን ያወረዱ መካከል ታላላቅ ፈላስፋዎች እንደነ ፍሬድሪክ ሲንግል ከጀርመንና ከኦስትሪያ፣ ሉድዊግ ፎየርባህ፣ ፍሬድሪክ ኒቼ፣ ካርል ማርክስ፣ ፍሬድሪክ ኤንግልስ፣ እንደዚሁም ኤጅ ኦፍ ሪዝን ጸሐፊ ቶማስ ፔይን ከፈረንሳይ ጆን ፖል ሳርተር፣ ከጀርመን ዶክተር ሲግመንድ ፍሩይድ፣ ጃኪዩስ ቮልቴር ከፈረንሳይ፣ ባሪዮን ዲሆልባክ ከፈረንሳይ፣ እንደዚሁም ከእንግሊዝና ከስኮትላንድ ዴቪድ ሂዩም፣ ፕሮፌሰር ሪቻርድ ዶኪንስ፣ ፒተር አትኪንሰን፣ ከራሻ ቭላዲሚር ሌኒን፣ ቸርናቸቭስኪ፣ ትሮትስኪ፣ ጆሴፍ ስታሊን፣ ከአሜሪካ ኖአም ቾምስኪ ተጠቃሽ ናቸው። በአምላክ ላይ ያለ እምነትን በጽኑ የተቃወሙ መጽሐፍ ቅዱስን በአምላክ ሕልውና በአምላክ መኖር ላይ የተሳለቁ ውርጅብኝ ያወረዱ ናቸው። ነገር ግን መጽሐፍ ቅዱስ ከበርካታ ከነዚህ የሚወጣውን ፍልስፍና ሰብሮ ዓመታትን ያስቆጠረ 2000 ዓመታት ሰብሮ ያለፈ ታላቅ መጽሐፍ ነው። ይህ ብልጫ ያለው መጽሐፍ ቅዱስ ሆሊ ባይብል መጽሐፍ ቅዱስ የእግዚአብሔር መንፈስ ያለበት የአምላክ መጽሐፍ የሆነ የሕይወት መጽሐፍ የሆነ የእግዚአብሔር መጽሐፍ የሆነ የአምላክ እስትንፋስ በውስጡ ያለ የአምላክ የመንፈስ ሰይፍ በውስጡ ያለ ብርቱ መጽሐፍ ነው። ይህ መጽሐፍ ከነዚህ ከጠቀስኳቸው ፈላስፋዎች የበለጠ ብርቱ ጉልበት ያለው መጽሐፍ፣ በሰዎች ልብ ውስጥ ደስታን የሚጭር የደስታ እሳትን የደስታ ነበልባልን በአጥንታቸው ውስጥ በነፍሳቸው ውስጥ በመንፈሳቸው ውስጥ የሚጭር ለየት ያለ መጽሐፍ ነው። ይህን መጽሐፍ የሚተካከል እስካሁን አልተገኘም፣ አይገኝም። ይህ ቅዱስ መጽሐፍ ይህ የተከበረው ታላቁ መጽሐፍ ቅዱስ የበርካታዎችን ሕይወት መቀየር የቻለ የዘላለምን ሕይወት የሚሰጥ የአምላክን መንፈስ እስትንፋስ የተጻፈ የአምላክ መንፈስ ያለበት የአምላክ ሕይወት ያለበት የእግዚአብሔር ሕይወት ያለበት የእግዚአብሔር የክብር መንፈስ ያለበት ድንቅ መጽሐፍ ነው። ይህ መጽሐፍ ለየት የሚያደርገው በእግዚአብሔር እስትንፋስ በመጻፉ ነው። ይህ እግዚአብሔር እስትንፋስ ሰዎች በሚያነቡበት ጊዜ በውስጣቸው ውስጥ ደስታን ይጭራል። የደስታ ነበልባልን በአጥንታቸው ውስጥ በነፍሳቸው ውስጥ በመንፈሳቸው ውስጥ ይጭራል፣ ኢግናይት ያደርጋል። ይህ መጽሐፍ ድንቅ መጽሐፍ ነው። ይህን መጽሐፍ የሚተካከል እስካሁን አልተገኘም። ዲቢቤል የጀርመንኛና ኦስትሪያዊ ቅዱስ መጽሐፍ ነው። ዲቢቤል በአማርኛ የተጻፈው መጽሐፍ ቅዱስ እንደዚሁም ኪታበ ቁልቁሉ ወይም ደግሞ መጽሐፈ ቁልቁሉ የጌታ ስም የተባረከ ይሁን። ይህ መጽሐፍ አሸናፊ ነው። ይህ መጽሐፍ አሸናፊ ነው። ኢአማኒነትን፣ ናቹራሊዝምን፣ ፌሚኒዝምን፣ ማርክሲዝም ሌኒዝምን ያሸነፈ ድንቅ መጽሐፍ ነው። ሂውማኒዝምን የረታ ድንቅ መጽሐፍ ነው። አሜን።